ተረጋጊ አንቺ ኧረ አንቺ ሜሪ ያለ ሜሪ እባክሽ ተረጋጊ ጽጌ ኧረ በእናትሽ ጽጌ ተረጋጊ ጽጌ አቋም ጽጌ አንቺ እንዴ እንደዚህ ነገር የሌለብሽ ጽጌ ላይላስ አብሬሽ ነው ምንድነው እሺ ምን ያማሃል እሷን አትንካት እንዴ ይኸውልሽ እሱን ታረጋ አሁን በቃ እኮ አዳምጪኝ በእናትሽ ደህና መሆን ያለብህ አንተ ብቻ ነህ ጽጌ ቆይ ጽጌ ስሚኝ በርክፈት ላታይርቢ ማን አየልኝ ተጋያለ የኔ ሰው አገኘ በየ ሰው ያጣው መሆኔ ሰላም ቤተሰቦች እንዴት ከርማችኋል እንዴት ሰንብታችኋል እንግዲህ ሰሞኑን ያለውን ሁኔታ ታውቁታላችሁ ዛሬ በዳኒ ቤት ነው የምንገኘው እንደምታዩት ዳኒ የለም ያው የሌለበትን ምክንያት ታውቁታላችሁ ባለፈው በተፈጠረው ነገር ያው ራሱ ስተወርቆ ነበር እናም በመሃል አውቆትም ይሁን ሳያቅ አለ አይደለ ጀስት በመናቡ ያው አንዳንድ ሰው ራሱን ሲስት ወደ ቀልቡ ሳይመለስ የሚያወራቸው ወሬዎች አሉና በመሃል ላይ ያወራቸው ወሬዎች ኤፉን አስቀይሟት ነበር ደብሯት ሄዳ ነበር ያው በስንት ጉትጎታና በስንት ልመና አሳምኜ እንግዲህ ዛሬ ወደዚህ አምጥቻታለሁ ያው ስለምትወደውም ነው የተቀበለችው እና ያው በሁለቱ መካከል ያለው ጉዳይ የሚታወቅ ነገር ነውና ኤፉንም በጣም ሞድላት ነገር የያዘችው ነገር ቶሎ አትለቅም ይሄን ነገር ወድላታለሁ እናም አሳምኜ ወደዚህ ለማምጣትም ያን ያህል ያልከበደኝ ሪዝን ያው እንደሚታወቀው ነው እና ዳኒ ዛሬ ያገግማል እንግዲህ የሚል ተስፋ አለን ዛሬ ይወጣል ያው እና ለዛም ነው ወደዚህ ቶሎ በመጣ ይመጣል እናም እና ዛሬ እንደዚህ ቤቱን ትንሽ አስተካክለን ያው ላመመው ሰው የሚገባ ነገር ትንሽ አዘጋጅተን እየጠበቅነው ነው እና ባለፈው በተፈጠረው ነገር በጣም ቢደብረኝም ግን ዳኒን በጣም ነው የምወደው ከራሴ አንደርስታንድ ያደረኩት እሱ ነው ያ ማንም ሰው ባይዘው እናንተ መረዳት ያለባችሁ ነገር ማንም ሰው የምትወዱት ሰው ሲሆን በቀላሉ ያስቆርፋችኋል ማትወዱት ሰው ምንም ማረገ ምንም አያስቆርፋችሁም በጣም የምትወዱት ሰው ግን በቀላሉ ያስቆርፋችኋልና ኤፉም አኩርፋ ወጣችሁ በጣም ስለምትወደው ነው ዛሬም ያው ለሱ ብላ እንግዲህ እንደምታዩት ለስላሳውንም ብርቱካኑንም ሙዙንም ምናምን ነገር ይዛ መጣለች ቆየ ግን ይመጣል በተስፋ አደርጋለሁ ሁሉ በመጣ እና በተሻለው እኔ ዳኒ ምንም ቢያደርገኝ ምንም ብንጣላ ብንቆራረፍ ምናምን እንደዚህ አሞት ማየት አልችልም በጣም ከፍቶኝ ነበር ያን ቀን ምናምን ግን ያው እግዚአብሔር መልካም ነው ዛሬ ተሽሎት ሊወጣ ነው በጣም ደስ ብሎናል ያው ወይዘው ቶሎ በመጣ እየጠበቅነው ነው የእናት አንጀትም አይችልም በውስጥ ያለ ነገር አለ በሁለቱ መካከል እሱም ነገር አኩርፋ እንዳትቀር ያደርጋታል እኔ ምንም ቢያደርገኝ ግን አላኩርፈው በከራሴ ተረዳሁት እሱ ነው ማለት ፋሚሊ ምናምን አይቶት እዚህ ልክ ድረስ እንዴት ነው ምናምን ብሎ ሰው ብዙ ሰው ጠይቆኛል ግን እኔ ከሰው ወሬ በላይ በቃ ውስጥ ያለው ፍቅር ለዳኒ ትልቅ ነው እና ዳኒ ደህና ይሁን ባለፈው ደግሞ ያደረገውን ነገር ማደንዘዣ ላይ እንደነበረ ተረዳው እኔ በሰዓቱ በጣም ደንግጬ ስለነበር ምክንያቱም እኔም በጣም ታመመኝ ነበር በታይሙና ዳኒ እንደዛ የሷን ስም ሲጠራ ምናምን ነበር አኩርፌ የወጣሁት ግን በማደንዘዣው ምክንያት ነው ሰው በዛ ሁኔታ ሲሆን ማንም ሰው የሚያስበው ነው አይ እሱማ ልክ ነሽ ማንም ሰው በደነገጠበት ሁኔታ የሚያደርገውን ወይ ደግሞ የሚናገረው ነገር አያውቅም ግን ዳኒም ያው ከማገገሚያ እየተመለሰ ስለነበረ እንደኔ ሲመስለኝ እንትንም ነው በፊት ሜሞሪው ነው እየተመለሰ ያለው ሙሉ ለሙሉ አላገገመምና ለዛ ነው አንቺ ግን በጣም እንትን እያልሽ ነበር በሰዓቱ በጣም እንዴ ስለ በጣም ደንግጬ ነበር መተንፈስ አቅቶት ነበርና በሰዓቱ ወይኔ ብቻ በጣም ደንግጬ ነበር ከዛ እሷን ስም ሲጠራ ምናምን ዋይ እና ለዛ ነው ግን ዳኒዬ አይ ነው ያስደብራል ግን ዞሮ በማከላችሁ መዋደድም ስላለ አው ወይኔ እኔ በቃ ዳኒ
ምንም ቢያደርገኝ አሁን ልተው የማልችልበት ደረጃ ላይ ነው የደረስኩት። ይሄ አሁን ከማርገዜም በተጨማሪ ማለት አሁን በልጅ ተሳስረናል። ኦፍ ኮርስ ግን እሰዋለታለሁ ነው የምትይው? ወይኔ ግን ያለ ትንሽ ቆየ። አይ እየመጡ ነው። ቅድም እየወጣ ነው ብለው ደውለውልኝ ነበር። በነገራችን ላይ ጋይስ ዳኒ እዚህ እንዳለን አያውቅም። እኔ ነኝ ኤፉን ማሳምኛ መጣኋት ብያቸዋለሁ። እና ያው ኤፉ ጋር ኤክስትራ ቁልፍ ስለነበረ በዛ ቁልፍ ገብተናል እና ቶሎ በመጣ እኔ የሆነት አይኑን እስካየው ቸኩያለሁ። ብቻውን ከሚሆን ምናምን የሆነ ነገር ምናምን አድርገንለት ያው ሰርፕራይዝ ያው ትንሽ ግን ቆይዋ መኪናም አልያዙም መሰለኝ። መኪና ይዘዋል እንጂ እርግጠኛ አይደለሁም። እሱን ብቻ ሜቢ መኪናም ካልያዙ ሊሆን ይችላል ሊዘገዩ የሚችሉት። ሰርፕራይዝ ልናደርገው ነው እዚህ የመጣ ነው እና ምንድነው? እሺ ቆይ ምንድነው? እንዴ ነስቲ ሜሪ ሌላ በሽታ አትሁኚ። አሁን ጀስት ሰላም ብቻ ምንድነው ሜሪ ይኸውልሽ፣ አንቺ ኢመርጀንሲ ውስጥ የተፈጠረው ነገር ታውቂያለሽ አይደል? ነበርኩኝ እኮ። እሺ አሁን አንድ ሁላችሁም ቆይ። እሺ ገና አንድ ጊዜ። እሺ አንድ ጊዜ ያሩን መከራ አይተን አሳልፈን ምናምን መልሰን እንዲቆክ ና አንተ ማለት አረፍ በል እሺ ቁጭ በሉ በቃ። ትገኛለሽ ጽጌ? እሱ ጋር ነው እና እዚህ ጋር እንጂ አስቸገርኳችሁ በጣም። አሁን ደህና ነኝ፣ መሄድ ትችላላችሁ፣ ችግር የለም። አይ ደህና ነኝ አሁን፣ ችግር የለም። ከዚህ በኋላ መሄድ ትችላላችሁ። ደህና ነኝ እኔ ደህና ነኝ። ደህና ነሽ? በደንብ የተሻለ ነው አለው። እረፍት አድርጌ ነች። አንተ እረፍት አድርግ። ጽግሻ ደህና ነኝ አሁን። ሁላችሁም ሰሞኑን በጣም አስጨነቅኳችሁ። ኧረ ምን ችግር የለውም። ወደ ቤት ወደ ቤት ኤርሚሻ ወደ ቤት ስለገባው በቃ ሸኛቸውና አይ ኖ አንተ ደህና መሆንህን ሳናረጋግጥ እንዴት ኤርሚ ሸኛችሁ? ኖ ኖ አሁን በጣም ደህና ነኝ። ችግር አይ እኔ አልሄድም ዳኒ። አዎ መስጂድ መሄድ ከፈለግሽ መሄድ ትችላለሽ። እኔ ያለው አይ እኔ ያለው መሄድ ሸኛት። አንተን አይደል መጣ ሸኛት። ቆይ እሰጣ ገባ ውስጥ አትጉ። ጀስት አሁን መጣ ነው ገዳኒ ብለን ነው አይደል እንዴ? መጀመሪያ ለምን ሄድሽ? መጀመሪያ ሄድኩት እሱ ሰላም እንዲሆን ብዬ። ሰላም ሆኗል። አሁንም መሄድ ትችላለሽ። ቆኔ ሳምንበት ነው መሄድ የምፈልገው። እባካችሁ እንደዚህ አይነት ወሬ ብቻችሁን አውሩ። ልጁ ታሟል። እሱን ከግምት ከተው ዳኒም ብለን አሁን ነገር እንትን አትበሉ። እሺ አሁን አሟል። ምንም ነገር ማለት አልፈልግም። ይሄን ሁሉ ስህተት የሰራው ኤርሚ ነው። እናወራለን በኋላ ኢንቮይስ እኔ ስላመጣኝ ነው ስህተት። ለምንድን ነው አሁንም እኔ እንድናገር እኔ እንደመጥፎ ምናምን እንድታይ የምታደርጊ? ስላመመው ነው የመጣሁት። እሱም ብዬ ነው የመጣሁት። አንቺ አይመለከትሽም። ጽጌ አንቺ ስላልነበርሽ ነው ይኸውልሽ፣ ሕክምና ውስጥ ኖ ስላልነበርሽ ነው አይደለም። ላይክ በቃ ቤት ውስጥ ባዶ ቤት እስከምሰው ለምንድን ነው የታመመ ሰው የሚቀበለው? ስለዚህ ሁሉ ነገር አድርገን ጠበቅ ነው እንደ ሚስት የሚገባኝ እና ያደረኩት። ስለዚህ አንቺ ጣልቃ ሸኛት ምናምን እናንተ ያደረግከው ምንም አላደረግም። አንተን ያደረግከው ምንም አላደረግም ማለት ምን አደረግኩኝ? ለምን እሺ ድጋሚ ኒሮስታ ምንድነው የፈለጋችሁት? አልገባኝም። በቃ ኖ ኤፍሱን ማውራት የምትፈልጉትን ነገር ከተሻለ በኋላ አውሩ። ታሟል። ቆንዳውራ የምታስገድደኝ እሷ ናት። እኔ በጣም ተረጋግቼ ነው ያወራሁት። ደህና ነኝ እኔ በቃ ችግር የለም። ይሄዱ እነሱ ዳኒ ደህና አይደለም ነው ኤፍሱን አሁን በጣም ደህና ነኝ፣ ችግር የለውም። አንቺም ወደ ቤት ሂጂ፣ ጽጌም ወደ ቤት ሂጂ። ዳኒ ኤፍሱን እንድትሄድ ብለህ እኔን አታስኪደኝ። መሄድ ካለባት ብቻዋን ትሄድ። እሷ እንድትሄድ ብለህ እኔንም ሂጂ፣ ሁላችሁም ሂዱ። አውቃለሁ አጠገብህ መሆን ይገባኛል በዚህ ሰዓት። በቃ አንተ ይሻለክ። ሌላውን ነገር ሌላ ጊዜ እናወራዋለን። አሁን እናንተ ይኸውላችሁ ጽጌ ሁለታችሁም ፉክክሩን ተውትና ልጁ መጀመሪያ ያገግምበት። ስለምን ፉክክር ነው የምታወራው? አሁን እኔ ያገግም የምትፈልግ ከሆነ እኮ አንተ አጠብቀን ነበር። ይሻላል ነው እየተባባላችሁ። ኖ እንደዚህ ጨዋታ እኮ አይደለም የያዝ ነው። እንደዚህ አይነት ነገር እንድትለኝ አልፈልግም ኤርሚ። ያንተ ስህተት ነው የሁሉ ነገር ያመጣው። ምንድን ነው ስህተቱ ውስጥ ያስረጅኝ። ለእኔ ዳኒ ታይሆና ለእኔ ያስረጅኝ።
አንቺ ነሽ ስተቷ። እኔ ያው ምንም አላደረኩትም። ጥሩ ነገር ማዘጋጀት የጠበቅኩት። እናመሰግናለን። መላክ ትችይ ነበር። ለሱ ማታስቢ ከሆነ ይሄን ነገር መላክ ትችያለሽ። የተለየ ነገር ምክንያት መሆኑን ግን አትርሽ። በአንቺ ምክንያት ነው ያደረገው። በአንቺ ምክንያት ነው እንዲሆነ። በአንቺ ምክንያት ነው እንደዚህ ሆነው። እንዴ በእናትህ እኔ በጣም በዛ ላይ እኔ በጣም ደክሞኛል። ሆስፒታል አድረን የመጣ ነው። በቃ ባሌ ነው ሚስትነት የሚገባኝ ነገር እያደረኩ ነው። ትሄድ ትሸኝ ነው። ይሄን ነገር እኮ እሱ ነው የሚያወራችሁ አይደል? እሱ ይመርጣል፣ ችግር የለውም። ግን አይልሽ አሁን ተፈቱኝ እንጂ ነው ምን አይነት ነገር ውስጥ ነው እኮ አይልሽ አሁን ስለታመመ ነው የመጣው። ሌላ ነገር ውስጥ አትግባ። በቃ ገባኝ። የነበረው ይልሽ ቤቱ ባዶ ነበር አይደል? ጀስት ለታማሚ የሚሆን እንትኖች ነው ፍራፍሬዎች ነው። እንደዚህ አይነት ወሬ የምታወራ ከሆነ እኮ በመምረጥ ደረጃ ከሆነ እኮ ታሞ እንኳን ስጠራት የነበረው ጽጌ ነው። ስለዚህ እዚህ ቦታ ላይ ደግሞ አንተ ኤፍሱን ይዘህ ኤፍሱን ይዘህ መገኘት አልነበረም። ሜሮ ባይ ዘ ዌይ ነገር አንቺ የዛሬ ዳኒ ሲያወራ የነበረው ከቀልቡ ነው እያልሽ ነው። ከምን ታወራ? አንድ ሰው ውስጥ ያለውን ነገር ነው ያንጸባረቀ የነበረው። ውስጥ የነበረችውን ጽጌ ነው ሲያወራ። ጽጌን አንጡልኝ ነበር እሱ ይንገረኝ። አንቺ አይመለከትሽም። ሲቀጥል ደግሞ አንተ ይዘህ እዚህ ጋር መጠበቅህ ራሱ ፌር አይደለም። እኔ እንደምመጣ ታውቃለህ። አድረናል አይደል? ስለዚህ ለምን ይዘህ ትመጣለህ? እኔ አሁን አያገባኝም ስለማንም። ግን እንደዚህ አይነት ችግር የምትፈጥረው አንተ ነህ። አንተ ጋር አወራለሁ። ኤርሚ ለእናትህ ልክ ለመሆን አትሞክር። አንቺ በዚህ ሰዓት መጨቃጨቅ አልነበረብንም። በቃ ሜሪ አንተ ነው የምትመጣው። ተረጋጊ ሜሪ። ያማን ዝም ስላልኩ ነው እንዴ? ኖ በዚህ ሰዓት መጨቃጨቅ የለብንም። የሚያበጣብጥ ነገር እያመጣ ምን አደረኩኝ? ከዚህ በላይ ምንድን ነው ያደረከው? ልጁ ራሱን ይቆጣጠርበት። ሜሪ ተረጋጊ። በቃ ተረጋጊ። ያማል እንዴ? ተረጋጊ። እንዴ ባሌን ልጠይቅ ማለች። ወይኔ ባሌን ልጠይቅ ነው ያለችው እኮ ልጅቷ። ምንም ነገር አይደለም። ኤርሚ ግን በእና እሱ ማለት የገባኸው አንተ ነህ፣ እሱ አይደለም። ልክ አይደለህም። ልክ እንደሆንክ እንዳይሰማክ። ምንም ያደረግነው ነገር የለም። ጥሩ ነገር ነው ያደረግነው። እነሱ ማንም ሰው ይኸውልሽ ለጠላትም ቢሆን የታመመ ሰው ይጠየቃል እንዴ? ለምን ሰው ጠየቃችሁ ይባላል እንዴ? ልክ ነሽ ጽጌ። እንዴ ሜሪስ ብትሆኚ እንዴት ነው ዛሬ ተገልብጠሽ እኔ ላይ እንደዚህ አይነት ነገር? እኔ ተገልብጬ ምናምን አይደለም። መጀመሪያ ነው የሚያሳስበኝ የእሱ ጤንነት ነው። ጽጌን ጠራ ምናምን የጠራው ምንድነው? ቪዲዮ ላይ እኮ አለ። ግቡና እኔም ሰምቻለሁ። ታዲያ በቃ ግን አሁን እንደ ሌላ ነገር አጋንሽ እዚህ ጋር አታውሪ። ምንድነው ንገሩኝ ባይ የምትሆኚ አንቺ ደግሞ ስነ ስርዓት ይኖርሽ እንጂ ዝም ስላልኩሽ ነው እንዴ? ምን ታረጊ? ይኸውልህ ያንተ ችግር ነው። አዎ ችግር አይደለም። አዎ ይኸውልሽ የኔ ችግር የሚሆነው እኮ መሀል ላይ አስገብቼ የሆነ ነገር የሆነ አለ አይደል? በመጀመሪያ ያቃቀር ነገር ብሰራ ጽጌ እንደምትመጣ ታውቃለህ። ኦፍ ኮርስ ታውቃለህ። እኔ እዛ መች ነበረች እሷ? አልነበርኩም፣ ግን ደግሞ ታውቃለህ። ኖ እንደኔ ሀሳብ ይኸውልሽ ሜሪ፣ አሁን ሜሪ እንድትረጂኝ የፈለኩት ምን ታውቂያለሽ? አንተ ስተት ነው ኤርሚ። ይኸውልህ ጀመር በሁለቱ ግንኙነት አንተ ትክክል ነበር፣ የትክክል የሆንክ ነበር የሚመስልህ አይደለ? እስከዛሬ ድረስ አስተያየት በቃ እኮ ልክ አይደለህም ጽጌ። ምንም ቢሆን ቆይ አሜሪካ ያቺ ዝም በያ። እኔ ብዙ ነገር እናውቃለን። ዛሬ ከኔ ጋር የመጨረሻው ሜሪ በቃ አንተ ትክክል አይደለም። ምን ሆነ ነው የምታካክረው? ዳኒ ነው የሚያሳስበን። በቃ ባታውቀው ራሱ ልጠይቅ ሜሪ አታስመስል። በቃ ዝም በል። ኧረ በለው ሜሪ፣ የምርሽ ነው ከልብሽ ነው የምታወሪው? በቃ ቁጭ በል። ኖ ከልብሽ ነው የምታወሪው ሜሪ? ኖ በእናታችሁ አትጨቃጨቁ። ይለሳለሳል እንዴ? በቃ እየተለሳለስክ የልብህን የምትፈልገው ነገር እያደረግህ ኤርሚ በጣም ጀግና ነህ አንተ። እንዴ ዳኒ ደህና ነህ? ኢቭን ታዩ ባሏ እንኳን መሆኑ ይቅርና ጠላቷ እንኳን ቢሆን መታመጣት ትችላለች እኮ። እቺ ደግሞ በወዷ የእሱ ልጅ ይዛለች። ኤርሚ እውነትህን ነው። አንተ ልክ ነህ። ተዋቸው እንዴ እሺ እኛ በቃ ሳስበው እንድንወጣ ተፈልጓል። አይ ኖ እንዴ ዳኒ እዚህ መሆን ትፈልጋለህ? ስሙኝ፣ እናንተ እዚህ መሆናችሁ ነው የባሰ እየረበሽ ያለው አይደል? እየበጠበጣችሁኝ ነው ወይ ማረፍ አልቻልኩም። በቃ እናንተንም በጣም እንዳስቸገርኳችሁ ይገባኛል። ስለዚህ እኔ ደህና ነኝ ሜሪ፣ ደህና ነኝ፣ ችግር የለውም። በቃ እሱን ሁላችሁም ጽጌ ሂዱ። በቃ እኔ ደህና ነኝ። ታመም ነው ከጎን የሚሆኑ ሰው ያስፈልጋል። ዳኒ ይኸውልህ መቆየት ያለበት ሰው ይቆያል፣ መሄድ ያለበት ሰው ይሄዳል። ስለዚህ አንተ ብቻ ተረጋጋ። እሺ የሆነ ነገር ውሰድ። እሺ ምግብ ላምጣልክ? እኔ ደህና ሰላም ፈሳሽ ነገር ዝም በል አትጣሉ እባካችሁ። አይደለም ኤፉ ያመጣችሁ ነው ነገር ኖ በዚህ አይጠጣም እኮ በብርጭቆ መሆን ይችላል። በዚህ አይጠጣም። ሜሪ ጋር ተነጋገሩ። መድኃኒት ወሰድክ? አዎ ደህና ነኝ። አንቺ ደህና ነኝ። አንተ ደህና ነህ? በጣም ይቅርታ መምጣት ነበረብኝ። አሁን እንደዚህ የምታስብበት ጊዜ አይደለም። ሜሪ ቶሎ ቅጅል። አልቀዳም። አልገባኝም። ለምንድን ነው ያልሽው እኮ አልቀዳም። እኔ ከሆነ ኤርሚ የቀዳላት። አንተ ለታማሚ የመጣ
እኔ እኮ አንዳንዴ ግን ኖርማል ናቸው። እዛው ዳኒ መጠጣት ስላለበት ነው ስላልሽ ነው ያለ ፕሮግራም ያስጠጣሽ። አንቺ አታጅኝ ምን አይደለም በቃ ሰላም ለምን አንፈጥር እንዴ ውስጥ የሚጋባ ነገር ኖ አንተ ነስ በእናትህ አንተ ደግሞ አታዋራ። አንቺ አታጅኝ ምን ስላጋባሽ ነው ያለ ፕሮግራም ያስጠጣሽ። በኋላ አርገበት ዳኒ ግን እንካልጅ አንቺ አታጅኝ ልታጅኝ ሰው ምረጭ። ስማ እንትን ይሰራል ሾርባ ምናምን እኔ ምን መሰላችሁ የምፈልገው ማረፍ ነው የሚፈልገው። እኛ ደንተኛ ነውና ብትወጡ እንዴ ዳሰብ አረ እንደዚህ ይባልም። የታመመ ሰው ነው እዚህ ጋር ያለው። የታመመ ሰው ነው እኮ የታመመ ሰው መተኛት ነው ያለበት። ሌላ ምን ማለት ነው? ይቅርታ ጽጌ አረ ዳኒ ማለት የማይሆን ነገር ውስጥ የፈተተች ነው። እኔ ለአንተም ብዬ ነው እስካሁን እንደዚህ የሚያልኩት። እሱን ምን መሰለሽ ጽጌ ማነው አጣጥ ክፉ ደጋት ነገር ምንም ክፉ ደጋት ተናገርኩ ዳኒ። አንቺ ግን ምንድነው ችግርሽ? ከኔ ጋር ነው እንዴ ችግርሽ? ኖ ምንድነው ከኔ ጋር ነው ችግርሽ? አንቺ ጋር አይደለም ችግሬ። በቃ ልጁ ማረፍ አለበት። ከዳኒ ጋር ነው ጉዳይ የኔ እናት። ስለዚህ አሞታልና ማረፍ ስላለበት እኮ ነው ውጪና ይረፍበት ልጁ። አብረሽ ልታርፊ ነው። ችግር የለውም ጽጌ። እሱ ፈልጓት ቁጭ ካላዝ ምን ችግር አለው? ዳኒ አሁን ምን ያላስፈልግህም ይመስለኛል። እኔ መውጣት አለብኝ። ተረጋጋ። ኢትስ ኦኬ። አንተ ተረጋጋ። ኦኬ በቃ ነገሩ ሌላ ነው። ለዳኒ የምታስቡላት ከሆነ እኔ አሁን በቃ እንደዚህ የምታረጉ ከሆነ እንድንቆይም አልፈለጋችሁም፣ የሆነ ነገር እንድናረግ አልፈለጋችሁም። ሆን ብለሽ ከሆነ እንደዚህ አይነት ነገር የምታረጊው ምንም ሆን ብዬ አይደለም። አንቺ ግን በጣም አላበዛሽው? እስካሁን ድረስ እርጉዝ ስለሆነች ነው ዝም ያልኳት። ስነ ስርዓትሽን ያዥ እባክህ። ወደ ዛዙ አሁንም ትከራከሪያለሽ? እንዲወድቅልሽ የምትፈልጊው? ይኸውላችሁ እኔ ለእሱ ብዬሽ እስካሁን ድረስ ዝም ኧረ በእግዚአብሔር ዝም ለምን አትይኝም? አይሆን ነው ምንድን ነው ችግርሽ? ያማሻል እንደ የለብኝም እረፊ። እኔ እስካ ኖ ጽጌ እሱ ኮንፈርት እስከተሰማው ድረስ በቃ ችግር ነው። ችግር ለምስራ ለቀቂ ባክዛ አንቺ ግን ስነ ሳለ ምን አይኖርሽም? ጽጌ ቆይ ተረጋጊ። ስለሆነሽ ብዬ ነው እኮ ተረጋጊ። አንቺ ኧረ አንቺ ሜሪ ያለ ሜሪ እባክሽ ተረጋጊ ጽጌ። ኧረ በእናትሽ ጽጌ ተረጋጊ ጽጌ። ኧረ ጸጉሯን ጸጉሯን ጽጌ እግዚአብሔር አንቺ እንዴ እንደዚህ ነገር የሌለብሽም ጽጌ ላይ ራስ አክብሬሽ ነው ጽጌ እግዚአብሔር ላይ ውጪ አልወጣም ሜሪ ይሻት ልጁን ያለችለት ልጅ ነው የመጣው። አንቺ ይዘሻት ውጪ በቃ ለምን ነው የማትረጋጊው? እንደዚህ ሆነ አንተ ምን የተሰማ ነው? እረፉ በቃ በእናታችሁ። እኔ ግራ ገባኝ። ኧረ ልጁ እንዳትነቃቂ በእናትሽ። አንቺ ራሱ ረፊ አንቺ ምንድን ነው አንቺ ግን ፍላጎትሽ? አንቺ ነሽ የተነካሽ በጣም እዚህ ጋር ታመሚያለሁ። ኧረ በእናታችሁ ኧረ ሰውዬ ቆይ አዳምጡኝ። ሜሪ አንቺ ምን ሆነሽ ነው እንዴ? አንቺ ማረጋጋት ሽራሽን ተቆጣጣሪ ምናምን የምታደርጊው ነገር ደስ አይልም። ሜሪ ቢያንስ አንቺ ልጁ ላይ ሌላ ነገር ነው። እሺ ምን ያማሃል? እሷን አትንካት እንዴ። ይኸውልሽ ኤክሱን አሁን በቃ እኮ አዳምጪኝ። በእናትሽ ደህና መሆን ያለብህ አንተ ብቻ ነህ። ጽጌ ቆይ ጽጌ ስሚኝ። በር ክፈትላት ኤርሚ። በር ይሄድ እሱ ልክ አላደረግሽም። በቃ ዳኒ አሁን ነገሮች ሰላም ናቸው። እረፍት አድርግ። ሰላም አይደሉም። እሱን ያደረግሽው ነገር ልክ አይደለም። እንደዚህ ማድረግ ነበረብሽ። አይ በግድ ይኸውልህ ዳኒ አሁን የተፈጠረው ነገር ተፈጥሯል። ግን አሁን ያደረግሽው ነው አይደል? ውስጥ አንተ በምናብ ተነስተህ በጣም አስደብራት ነበር። እኔ ለዛ ነው ለምኜ ነው የመጣሁት ዛሬ። ችግር የለውም ኤርሚ። እኔ መቼም አልቀየመውም ዳኒ። እንደምትወደህ እንግዲህ ያው እሷ ራሷ ህያው ምስክር ናት። ከቻልክ እባክህ ጽጌን አረጋጋት። ችግር የለውም። እኔ ጽጌን እንትን እላታለሁ፣ አረጋጋታለሁ። እኔ ያወራታለሁ። እኛ እረፍት እናድርግ።